ካሳሁን ፍስሐ ወይም ማንዴላ አንድ የአማርኛ ፊልም ከ500 ሺህ ብር በላይ የሚከፈለው ከ30 ፊልም በላይ የተወነ ድንቅ የሀገራችን ስጦታ። What's good everybody? ዛሬ ደግሞ ቆጤነ ብሪንግ በሆነ ቪዲዮ ተከስተናል። የዛሬው ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ሼር በነፃ ወደ ቪዲዮ። ካሳሁን ፍስሐ ወይም ማንዴላ ተወልዶ ያደገው መሃል አዲስ አበባ ካዛንቺስ ነው። ካሳሁን ፍስሐ አርቲስት ወይም ፊልም ተዋናይ ከመሆኑ በፊት እጅግ በጣም አደገኛ ወንበዴ ነበር። አዲስ አበባን ከዳር እስከ ዳር ከነማሻራት ጋር ሲያስጨንቁ ማንዴላ ግንባር ቀደም ነበር። ማንዴላ ታሪክ ተቀይሮ ወደ ትወናው ዓለም ወደ ሶሻል ሚዲያው ዓለም ከመጣ በኋላ ግን ሁሉም ነገር ተሻሽሎ ህይወቱን እጅግ በጣም በተለየ ሁኔታ ቀይሯል። አንድ ጊዜ ለንደን፣ አንድ ጊዜ እስራኤል፣ ዱባይ፣ ፓሪስ እንደፈለገበት እየሄደ የሰራ የእጁን የተቀመጠ የቂጡን በማለት መገስገሱን ቀጥሏል። ካሳሁን ፍስሐ አገራችን ኢትዮጵያ ብሎም አዲስ አበባ ካዛንቺስ ካፈራቻቸው እጅግ በጣም ድንቅና ለየት ያሉ ፍጡራን መካከል አንዱ ነው። ማንዴላ እናት አባቱ እጅግ በጣም ታዛዥና የዋህ ሰው ነበር። ነገር ግን እጅግ በጣም አውሮት ያደገው የወንብድና ወይም ጋንግስተር ጸባዩ እስከመጨረሻው አልዘለቀም። ይሄ ሁሉ በቃይ ብሎ ወደ ፊልም ዓለም ከገባ በኋላ እጅግ በጣም ብዙ አዋርዶችን አሸንፏል። ካሳሁን ፍስሐ ለኢትዮጵያ ፊልም እጅግ በጣም ትልቅ አስተዋጽኦ አበርክቷል። በሌላ ቪዲዮ ስለ ካሳሁን ፍስሐ ሰፋ አድርጌ ይዤላችሁ እመጣለሁ። እስከዛው ድረስ ግን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ቻው። ካሳሁን ፍስሐ በአንድ ፊልም እስከ 500 ሺህ ብር የኢትዮጵያ ገንዘብ ይከፈለዋል። ይሄ ካሳሁን ፍስሐ ማንዴላ ትላልቅና አንጋፋ የኢትዮጵያ አርቲስቶች እጅግ በጣም ለየት ያለ ከበሬታ የሚሰጠው ድንቅ ሰው ነው። ካሳሁን ፍስሐ የማይቻለው የለም። ከምንም ተነስቶ ወደ ማንነት የተለወጠ እጅግ በጣም ትልቅ ሰው ነው።